እኔ ምን አረጋለሁ የሚል ሰው ለዚች ሀገር አይጠቅማትም ከዶክተር አብይ ለመቀበል እጅ ይዛችሁ የመጣችሁ ሰዎች I don't think that's the right thing to do የምንጠብቀውን ያክል መስጠት ያልቻልን ሰዎች ሀገር ወዳዶች ነን ብለን አናስብ እኔ I don't care about መንግስቱ ምናምን ቅድም እንዳልኳችሁ ሀገር ግን የምንሰጣት እንጂ የምንቀበላት ብቻ እንደሱማ ከሆነ መጥቶ ጎረቤት ሀገር ኬንያ ያሉት እኮ የበድሻቸውን ይዘው መሄድ ይፈልጋሉ ሁሉ ሱዳን ያሉትም እኮ ከሰጠናቸው ይዘው መሄድ ይፈልጋሉ ስለዚህ አንተ አገሬ ብለህ ክሌም ለማድረግ እኔ አገሬ ብዬ ክሌም ለማድረግ ያንን አገሬ የሚል እንትን አላረክልኝም ለማለት እኔ ምን አድርጋለሁ ወጣት ልጅ ቅድም ሴት ሁለት ናቸው የተናገሩት ሁለቱም ግን መድኃኒት ነው የተናገሩት እኔ ምን ላደርግ ነው የጠየቀችኝ እንጂ ምን ታረጉልናላችሁ ለኛ ከዛሬ ጀምሮ አላለችኝም እኔ የመጀመሪያው ጥያቄ በኔ ብቻ አልተጀመረም መስኛል ሀገሬን ምን ላርግላት ድሬዳዋን ምን ላርግላት ብላችሁ ጀምሩ ነምበር 1 ሰፈር ምን ላርግላት ከዚራ ሳቢያን ምን ላርግልሽ ብላችሁ ጠይቋት እንጂ ከሳቢያን ምን ደረሰን እነማን ተቀመጡ ቤተ መንግስት እነማን ፓርላማ የገቡት ምን ያህል እንደተጠቀሙን እርግጠኛ አይደለም ስለዚህ ቁጥሩ ብዙ ያደናብራችሁ ለማለት ያክል ነው የመጨረሻው መብት ግዴታ ከመብት ጋር ነው የሚመጣው አሁን ትልቁ ችግር መብታችንን እናውቃለን ግዴታ የመናገር መብት የማዳመጥ ግዴታ ይጥላል ኦኬ ያለ ግዴታ የሚመጣ መብት የለም ውሸታቸውን ነው መብት ብቻ ይሄ መብት አለ የሚነግሯችሁ ሰዎች ግዴታ ስላላስተማሩን ነው ስለዚህ ባካችሁ መብት የምታስተምሩ ሰዎች ግዴታ አብሮ እንዳለበት ማስተማር ያስፈልጋል ስለኔ ትልቁ ጥያቄ መሆን ያለበት በመነጋገር ላይ መነጋገር የማይችል ሰው የተሸነፈ ነው እኔ የመጣሁበት ካልቸር ይለያል የአማራ ምሁራን ማህበር የሚባል ካልገባሽ ብሎ አንዱ ጠየቀኝ አልገባም ማለት ለምን ሲለኝ አማራን ተማርኩም እኔ አማራ ትብቴ ነው ያለው እንጂ አንድ ቀን አማራ ክልል ተምሬ አላውቅም እኔ ኦሮሚያ ነው የተማርኩት ሻሸመኔ ነው የተማርኩት ሻሸመኔ ስማር የማያውቁኝ ሰዎች ናቸው ሻሸመኔ በጣም ልክ እንደናንተ እንደ ሐረር ህዝብ እንደ ድሬዳዋ የውሃ ችግር ነበር በሳምንት አንድ ቀን ነው ውሃ የሚመጣው እኛ ውሃ ባህያ ያመጡ ያስተማሩኝ የማላቃቸው ኦሮሞዎች ናቸው እስከዛሬም ቡና ወስጄላቸው አላውቅም ስለማላቃቸው ለኔ የንትና ምሁር ነኝ ብዬ ማሰብ ከዛ መጥቼ አዲስ አበባ ነው የተማርኩት አዲስ አበባ ደግሞ ሁሉም ሰው በከፈለው ታክስ ድሬዳዎችም ጭምር በከፈላችሁ ታክስ የምትተዳደር አካል ያ ማለት ግን የአማራ ምሁር ነኝ ብሎ የሚያምነው ሰው ስህተት ሊሆን አይገባም ኦኬ ቅድም ነው ጽንፈኛው የተባለው አይ የዜግነት ነው እንጂ የብሔር እንዳይነሳ የብሔር ነው እንጂ የዜግነት ነው መነጋገር አለብን አንተ አሜሪካ ውስጥ እኮ በየ4 አመቱ መንግስት ይቀየራል በየ4 አመቱ ህግ ይቀየራል አንድ ጊዜ ጽንስ ማቋረጥ ወንጀል ይሆናል አንድ ጊዜ ጽንስ ማቋረጥ መብት ይሆናል ኦኬ እንዲህ ነው ሀሳቦች ናቸው የሚዘዋወሩት እኛ ሀገር ግን ያንዱ ክልል ጀግና ያንዱ ክልል ወንጀለኛ ነው ይፈልጋል ሌላው ክልል ላይ ያንዱ ክልል ነፃውጪ ያንዱ ክልል ደግሞ ገዢው ነው የባሪያ አሳዳሪ ነው ስለዚህ ይሄን አይነት ነገሮች ተተን የጋራ ጀግና መፍጠር የምንችልበት ምናልባት እኔ ሳድግ አልহামዱሊላህ ታቦታችን ገባ የሚሉ ሙስሊሞች መሐከል ነው ያደግኩት ጥምቀት በዓል በወሎ ቆሞ የሚያሳልፈው በፊት ሙስሊም ነው የሙስሊም አፍጥር ሾርባና ሳምቡሳ የሚሰሩት ክርስቲያኖች ናቸው እነዛን በሂደት ያጠፋናቸውን ተሰደው የሄዱትን አልহামዱሊላህ ታቦታችን ገባ የሚሉትን ሰዎች ከየት ነው የምናመጣቸው ነው አሁን እኔ የሚመስለኝ ወደ ስራችን እንመለስ በሚለው ድጋሜ መለስ መፈልገው አክሱም ጽዮን ላይ ሰላም ለኩልኩሙ ብሎ የሚለው ቄስ ግሸን ማርያም ሰላም ለኩልኩሙ ብሎ የሚለው ቄስ በአንድ ሰዓት ሁለቱም ይሄን የሚያደርሱት ቄሶች አላሁ አክበር ብሎ ሰላምን የሚሰብከው አዛን የሚያደርሰው ሰባኪ በስብከት ስራው ላይ የተገኘ አይደለም ስለዚህ ሰባኪዎች